ዛሬ የማካፈላችሁ ወይ የምነግራችሁ እስከዛሬ ያልነገርኳችሁ እስከዛሬ ካጋጠመኝ ገጠመኞቹ በጣም ያስደነገጠኝ ብዙ ጊዜ እንቅልፍ ያጣሁበት በጣም አስደንጋጭ የሆነ ቀብር ስቀብር ያጋጠመኝ ክስተት ነው። 72 ሰዓት ባሉት ነገሮች በጣም እየተቀያየሩ ነገሮች እየተበላሹ ይመጣሉ። ምን አይነት ነገር ይበላሻሉ ካላችሁኝ አጥንታችን ከስጋችን መለያየትና ዛሬ ከሞተ 6 ወር የሞላ ጀናዛ እኛ ጋር መጡት። የዛሬ 6 ወር የሞተ ጀናዛ ሊቀበር ዛሬ ይዘውት መጡና ጀናዛውን ልናጥበው የጀናዛ ማጠቢያ ክፍል አስገብተን ጀናዛውን ከፍተን ስናየው ያየሁትን አይቼ فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቻናል ላይ ኢንሻአላህ እጅግ በጣም ወሳኝ አስተማሪ ቪዲዮ ነው ዛሬ ይዤላችሁ መጣሁት። በምስሉ ላይ ከመግቢያው እንደተመለከታችሁት ማለት ነው ነፃ ምሳ የለም የሚለው ወንድማችን በቲክቶክ ፔጁ እናውቀዋለን። ብዙ ቦታ እንግዲህ ወንድሞቻችንና አባቶቻችን ሲቀብር እንመለከታለን። እንዲሁም ደግሞ ካጋጠማቸው ገጠመኞችን ብዙ ጊዜ ያካፍለናል፣ ብዙ ጊዜ ያስተምረናል እና እንግዲህ ከስከዛሬ ለየት ያለ ነገር እንዳጋጠመው በመቃብር ስፍራ አስደንጋጭ የሚያሳዝን ነገር አጋጥሞታል። ምንድነው የሚለውን ያካፍለናል። እንዲሁም ደግሞ ሞቶ 6 ወር ድረስ ያልተቀበረው ጀናዛ ምንድነው የገጠመኝ የሚለውንም እሱንም በጋራ እንግዲህ ይነግረናል ማለት ነው። ብዙዎቻችን እንማርበታለን። አላህ ከቀብር ቅጣት ይጠብቀን። ቪዲዮውን እንመልከት፣ ለብዙዎች ተደራሽ እናድርገው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ የማካፈላችሁ ወይ የምነግራችሁ እስከዛሬ ያልነገርኳችሁ እስከዛሬ ካጋጠመኝ ገጠመኞቹ በጣም ያስደነገጠኝ ብዙ ጊዜ እንቅልፍ ያጣሁበት በጣም አስደንጋጭ የሆነ ቀብር ስቀብር ያጋጠመኝ ክስተት ነው። አሁንም የምነግራችሁ ለብዙ ጊዜ እንቅልፍ አጥቼ ስቸገር ሼህ መናል ከሪምን ሄጄ አማክራቸው ነበር። እንዲህ ነገር አጋጥሞኛል፣ ምን ማድረግ ነበረብኝ የሚል ነገር አማክራቸው ነበር። ያው እሳቸውም ነገረውኛል። እሳቸውም በኹጥባቸው ጁማ ኹጥባ ላይ ተናግረው ነበርና አሁን ደግሞ ያው ከዲን ከሸሪዓ አንፃር መናገሩ ለሰው አስተማሪ የሆነ ነገር ማካፈሉ ጉዳት የለውም በሚል ነው ይሄን የምነግራችሁ። ይህ ቪዲዮ ደግሞ ይዳረስ ወላሂ ለብዙ ሰዎችን የሚያስተምር የሆነ ከባድ አስደንጋጭ ክስተት ስለሆነ ማለት ነው። በተቻላችሁ መጠን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት እንዲሁም ቤቱ ፎሎ ማድረግ እንዳይረሳ። ከወንድሜ ጋር ከኔ ጋር ሐዲም ካሂራ ወንድሜ ጋር እንደዚህ አንድ ጀናዛ መጣና ለመቅበር ላህድ ውስጥ ገባን። ላህድ ጀናዛውን ተቀብለና አስገባ ነው እየቀበር ነው ቂብላ ስናስይዘው ይህ ጀናዛ ቂብላ አልቀበል ማለት በቀኝ በኩል አይደል ጀናዛ የሚተኛው ወደ ቂብላ አድርገን፣ ግን ይህ ጀናዛ በደዛ ስናስተኛው አንተኛ ማለት ይገለበጣል ወደዚህ። ከዛ በግርጌ በኩል ቂብላ ሲይዝ ከወገብ በላይ ያለው ፓርት ይገለበጥብኛል። ከወገብ በላይ ወደ ቂብላ ስናስይዘው በእግር በኩል ይገለበጣል። ከዛ ከኔ ጋር የነበረው ልጅ አንተ ምን ሆነህ ነው ምንድነው እያደረክ ያለው ስለው አርኔ ምን ቢብሉኝ ነው እየተገለበጠብኝ ነው አለ። ከዛ ከውጭ በጣም ብዙ ሰዎች አሉ፣ ከላይ ደግሞ ያው ከለላ ተደርጎልናል። የሚያየው ሰው የለም። የምናውቀው እኔና ይህ ጓደኛችን። በጣም ደነገጥኩኝ። ምን ማድረግ እንዳለብኝ ግራ ገባኝ። ውጭ ብዙ ሰዎች አሉ። ውጭ መናገር እንደሌለብን ነው። ምክንያቱም እዛ ጋር ያሉ ሰዎች ትንሽ ነገር ቢያዩ ወይ ቢሰሙ የዛ ጀናዛ አይቡ ወጣ ማለት ነው። ስለዚህ ያለን አማራጭ ይህ አላህ እንደፈቀደ ነው፣ አላህ እንዳዘዘው ነው። ስለዚህ አላህ ያዘዘው ነገር አላህ የከለከለው ነገር ደግሞ እኛ ልናስገድድ አንችልም። ጀናዛው በተኛበት አህዋል ላይ አስተኝተን ትተን ቀብረን ወጣን። ከዛ ለብዙ ጊዜ እንቅልፍ አጣኝ። በጣም ብዙ ጊዜ በቃ ምን ማድረግ ነበረብኝ? መናገር ነበረብኝ። ወላሂ ለብዙ ጊዜ ነው የምላቸው፣ ለብዙ ሳምንታቶች እንቅልፍ አጣኝ። በጣም ስቸገር ሼህ መናል ከሪም ሄጄ ያናገርኳቸው። እንዲህ ነገር አጋጥሞኝ ነበር፣ ምን ማድረግ ነበረብኝ አልኳቸው። በቃ ይሄ የአላህ አምር ነው፣ የአላህ ትእዛዝ ነው፣ ማድረግ ያለብህ ነገር ነው ያደረከው ብሎ ሰሞኑ ያው ጁማ ኹጥባ ላይ ተናግረውት ነበርና ከሸሪዓ አንፃር መናገሩ ሰዎችን ያስተምራል ተብሎ ስለሆነ የሚነገረው ስሙ ሳይጠራ ምንነቱ ሳይጠራ የሞተበት ቀር አድሬሱ ማንነቱ ሳይነገር ሰዎችን ያስተምራል ተብሎ የታሰበ ነገር መነገሩ ክፋት ስለሌለው በሚል ነው ማካፈላችሁ። ያው እንግዲህ ተመልከቱ። ዛሬ ጀናዛ እንደዚህ ቂብላ ሊዝም ያለው እዛ ግን ምን ይገጥመዋል? ያ አኺ በዱንያ ላይ ያለን ሰዎች ይህን ነገር ከገጠመን ሲሞት ምን ሊገጥም ነው? ወንድሞቼ ወላሂ ዛሬ ለዱንያዊ ጥቅም ብለን አንዱ ካንዱ ስናባላ የአላህ ትእዛዝ ስንጥስ በሰዎች በዘራቸው በብሔራቸው እርስ በራሳቸው እንዲባሉ ስናደርግ እኛ ነገ ምን ይገጥመናል የሚሆነው ነገር ማሰብ አለብን። እነዚህ ነገሮች ወላሂ አላህ እኛን ሊያስተምር ነው እንጂ አላህ እዛ እንደፈለገ ማድረግ ይችላል። ነገር ግን እኛ እንድንማርባቸው ነው። ስለዚህ ወንድሞች
አላህ ምን ያክል አዛኝ እንደሆነ እናውቃለን። ከዝነቱ ጋር እንደነዚህ አይነት ነገሮች እኛ ማየታችን እኛ ልንነቃ ይገባል። ይህ ቪዲዮ ደግሞ አስተማሪ ይመስለኛል። እኔ በጣም ብዙ ጊዜ አሁን ድረስ ብዙ ጊዜ ማቃዥበት ገጠመኝ ስለሆነ አካፍሏቸው፣ ይገባቸዋል፣ ይማሩበታል ብላችሁ የምትሉ ሰዎች ሼር አድርጉላቸው። የአላህ ሰላምና ዝነት ከእናንተ ጋር ከእንደዚህ አይነት ፈተና አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ከሞተ 6 ወር የሞላ ጀናዛ እኛ ጋር መጡት። የዛሬ 6 ወር የሞተ ጀናዛ ሊቀበር ዛሬ ይዘውት መጡና ጀናዛውን ልናጥበው የጀናዛ ማጠቢያ ክፍል አስገብተን ጀናዛውን ከፍተን ስናየው ያየሁትን አይቼ ይህ ጀናዛ ምን ነበረበት ሁሉም የሰው ልጅ አይቶት የሰው መጨረሻውን ባየ በተረዳ ብዬ ተመኘው። ነገር ግን የሚሆን አይደለምና እንዲሁ ቀበር ነው። በዱንያ ላይ ስትኖር እድሜ ልክን የለፋህበትን ምንም የማታቃቸው ሰዎች መጥቶ ያፈርሱብሃል፣ ይወርሱሃል። ስትሞት አንድም ቀን በህይወት ዘመንህ አይታቸው የማታቃቸው ሰዎች መኖሪያህን ይገነቡልሃል። ልክ በምታዩት መልክ እንዳይቆረቆረህ እንዲመችህ አድርገው። በዱንያ ላይ ምንም አይነት ደስተኛ የሆነ ህይወት ብትኖር ያ ደስታህ ልክ ስትሞት ይቋረጣል። በዱንያ ላይ ምንም አይነት ችግር ላይ ብትሆን የሰው ሁሉ መሳቂያ የሰው መጨረሻ እንኳን ብትሆን ያ ችግርህ ስትሞት ይቋረጣል። ሞት የሚባለው ነገር እስትንፋስ ያለው በሙሉ ይቀምሰዋል። ይህ ቀብር የሚባለው ነገር ሙስሊም ክርስቲያኑ፣ ነጩ ጥቁሩ፣ ወንድ ሴት፣ አበሻው ፈረንጁ ሳይል ሁሉም ይገባዋል። ነገር ግን ሁላችን ሞት እንዳለብን እናውቃለን። አልተረዳነውም። ዛሬ እርስ በራሳችን እየተባላን ነው። ያ ስንሞት የሚያበቃ ደስታ ፍለጋ ዛሬ ወንድም በወንድሙ ላይ ጨክኗል። ዛሬ በብሔር ክፍፍል፣ ዛሬ በሀብት ደረጃ የሰው ማንነትን መገመት። አረ አላህ ስንቱን ይወራ። ወንድሜ ነገ ስትሞት ምን ይገጥማል? ዛሬ ዱንያ ላይ ምንም አይነት ችግር ቢገጥምህ፣ ምንም አይነት አደጋ ውስጥ ብትሆን ከሰው ትወጣዋለህ። እዚህ ቀብር ውስጥ የገባህ ቀን ግን ችግር ካጋጠመ ከማን ታሳልፈዋለህ? እዚህ ቦታ ላይ አባትህም የለም፣ እናትህም የለች፣ ጓደኞችም፣ ባለቤትም፣ ልጆችም ማንንም የለም። አፈር አስለብሰው በዚህ በምታየው ጠባብ ጉድጓድ ውስጥ ብቻህን ጥለው ይሄዳሉ። ወንድሜ የዱንያ ጉዳይ ብዙ አያስጨንቅህ። ትተኸው ትሄዳለህ። ትተውት የሄዱ የምታያቸው ሰዎች ዱንያ በቅቷቸው ፈልገውት ወይም ጊዜያቸው እንደደረሰ ጥሪ ተደርጎላቸው ማስጠንቀቂያ ተሰጥቷቸው አይደለም። አንተም ልክ እነሱ እንደሄዱ ያለ ማስጠንቀቂያ ትሄዳለህ። ያኔ ግን ምን ይዘህ ነው የምትሄደው? እቺ ቀብር ጠባብ ነች፣ አስፋት። ቀብር ጨለማ ነች፣ ብርሃን ትፈልጋለች። ብርሃን ይዘህላት